ውይ ቴንኪው ቤት መጥቶ ያበስሽ ሰው ማን ነው? ሀብታም እግዚአብሔር ይመስገን። በጣም ደሃም የለንም፣ በጣም የተጋነነ ሀብታምም አይደለንም። ግን ሁላችንም በቃ አሪፍ ገቢዎች ከፍተኛ ግብር ከፋይ ያው እዚህ ቤቢ ቴንኪው። የቤቱ ቀጭን እኔ እማ አንደኛ ቀጥሎ አለም ቀጥሎ አለም ነው ጽጉ ላይ አይታን አይደለም መቅደስ በእናትሽ ያ አሪፍ ዜማ የቤቱ ነገረኛ የለም በምኒ ቴንኪዩ። ቀለሞታ ምንድን ነው? ቅዱስ ገብርኤል ሀረግ ቴንኪዩ ሀረጊ የቤቱ ቆንጆ ፍቅራችሁ ደስ ሲል። አለምዬ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ማን ይላል? ፋና ቴንክ ዩ ፋኒ። ማዘር ናት ወይ ትልቅ እህታችሁ የምትመስለው? ሉሊትዬ ቴንክ ዩ አለን ነው የሚለው። ቴንክ ዩ Thank you so much guys. እማ ተጫወቱ እንጂ ማነው? ኢፍናና ጥያቄ ጠይቁም በቃ እንደቀድሙ። ቅዱስዬ ቴንክ ዩ። ጭሞ የምትደረገው ነው እንዴ? አባ አንድሬት ምን ፈልግሽ? ቡና ትድገማችሁ። ጌም ተጫወቱ። ምን አይነት ጌም ተጫወቱ? አንደው ከጨላችሁ ጌም መጫወት ምንድን ነው? ጌም መጫወት ምንድን ነው? ካለው ከጨላችሁ ግጁ አሁን ታው ቢቀደም ችግር የለውም። የቤተሰቡ አስቸጋሪ እኔ አለ ጠቅጥቀሽ ጨርሽ ማራራት ተከፈለ። የቤቱ ኮሜዲ ማን ነው እንዴ? እኔ እንደው ምንም ኮሜዲ አይደለም። ሁለታችሁ ለማሚ ስጦታ አለኝ ይላሉ። ማሚ ምንድን ነው? ኧረ ስጡኝ። እኔና ደጀኒ ቸግሮናል። እሺ በቅርብ ልደቱ የማን ነው? ወንድም የለንም። አሁን ባለ ቅርብ ልደት ነኝ እኔ እኮ። ስለዚህ ስጦታ ወደ ባለቤቱ አይዙርልኝ። የቤት ታናሽ መቅዲ የክረምት ልጅ ነኝ። የቤቱ ግንባራም ሁሉ ኢንክሉዲንግ ማሚ ግንባር ያው እስቲ ያዙ አንድ ጊዜ ባካት ምመነት። የቤቱ ሁሉ ግንባራም ነው። ማን የሚለው ማይ ቴንክ ዩ። የቤቱ እንቅልፋማ ነው ሂዊ። ማዘር የትኛዋ ናት? እማ የቤቱ ረጅም ማሚ እዚህ ካለ ነው ከሆነ እማ ከኛስ ከኛ ጨምራት ቴንክ ዩ ጌች። ማነው ረጅም ግን የቤቱ አለም ነሽ ማለት ቆይ እንለካካለን። ስንት ነሽ አለም? ሜትር ከስንት ነሽ? 68 እውነትሽ ነው? ጽጌ ሜትር ከ65 አለም ነሽ ማለት ነው። ቴንክ ዩ ጌች ቴንክ ዩ ሶ ማች። ተበላለጡ። አለምን ስላላመንኩበት ቆመን እንበላለን። ታው እንዲሆን ጌቺ ቴንክ ዩ አለም ሄርስት ተሰጠሽ። አመ ቢግ ፋን ብሎ ማን ይላል? ማሚዬ ቴንክ ዩ ማሚዬ።
የቤቱ ቆንጆ ያው በእኛ አይን ነው። የቤት አልቃሻም ይሄው መቅዲ ቀበጥ ወይኔ ይሄ አይመለስም። አንዳንዱ ነገር ማሂ ሁሉም አግብቷል ወንድም አለ። የጠየቅከው ጥያቄ ጮክ ብዬ ለመመለስ እፈራለሁ። ሰይዳ ነው። ቴንኪ ሰይዳዬ። እንዴ እየበየድሽ ነው እየበየድሽ ነው እያማሰርሽ ነው ሰይዳ። ቴንኪ ሰይዳዬ። መቅዲ ነሽ ቆንጆ። ቴንኪ እግዚአብሔር ይስጣችሁ። መቅዲ ነሽ ቆንጆ ትብላ ሪያክት አድርጊ አንቺ ማለትኝ ካሜራው ይወልወል ይላል አይደል? ቆይ ካሜራውን ነው ብላ ዝም ብለን እኮ ነው የገባ ነው። በግድ ነው ያስገቧቸው። በነገራችን ላይ ግቡ ብዬ አሁን ግን ያው ፋዘርስ አባታችን የእድር ስብሰባ ሄዷል። ማየ ቁጭ ላይ ቦንበሩ ላይ የእድር ስብሰባ አይሄዱም ማለት ነው። ለዚህ ቁጭ ላይ እናቴ ድምፁ ይረብሻል። እሺ እኔ ፍቅር እዛ ሂጂና እንውቃ ታቲ ጋር ይጫማ ኮብስ ብዙ መቅደሶች ደበሳይስ የሚያቀንሳ አለ ብዙ ማለት ነው። የእድር ስብሰባ አለ የኛ ቤት ይኸውላችሁ በደንበኛ የድሮ ኢትዮጵያዊ ባህል የሚኖር የእድር ስብሰባ ባህላችንን አንተውም። ትክክል። የሚካኤል ወዳጅ ማን ነው? የሚካኤል ወዳጅ ሁላችንም ግን በይበልጥ የማርያም ወዳጅ ወይ ሁላችንም ግን በተለየ ሁኔታ የሚታወቅማ በጣም ዝክር የገብርኤል ወዳጅ ሂቢ የአቡነ ኪሮስ ወዳጅ ሁላችንም ነገር በተለየ ሰይዳዬ ቴንኪዩ። ቀይ የለበሰችው ቆንጆ ናት። ቴንኪዩ። ወይኔ ማን ሌላ አርቲስት ሞተ እንዴ? ሶስት መቅደሶች ይታዩኛል። ሰላም የዲባባ ቤተሰብ። የዲባባ ቤተሰብ እኮ አይደለም እኛ የመቅዲ ቤተሰብ፣ የበቅዬ ቤተሰብ፣ የደበሳ ቤተሰብ። ወይኔ አዎ ቅድም ገብተን ነበር እኛም። በእውነት ነጭ የለበሰችው ደስ ስትል ብሎሻል። አርቲስት ሰማኸኝ በለው። እግዚአብሔር ነፍሱን በገነት ያሳርፍልን። ብዙ የጥበብ ሰዎች እያጣን ነው እና እግዚአብሔር ይቅር ይበለን አይደል? የሆነ ይታረቀን። በጣም የሚታወቁ ሰዎች የሀገር ገጽታ የሆኑ ሰዎችን አይውሰድብን ነው የምንለው። ምን እንላለን መቼስ። ይሄ ፈገግታ ከየት ነው የመጣው? እናታችን በጣም ሳቂታን። በነገራችን ላይ አንድ ታሪክ እንንገራችሁ። ወንድራድ የተማረችው እናታችን ኮተቤ ወንድራድ የምታውቁ ከሆነና እናቴ በጣም ክፍሉ ስለምትስቅ እና በቃ ሰዎች ያስቋትና የሷ ሳቅ በጣም ስለሚያስቅ ወላጅ አምጪ ትባላለች። ከብዙ ዓመት በኋላ የመጀመሪያ እህታችን ደግሞ እሱ መምህር ማን ነበር? መምህሩማ ያረጋል ነፍሱን ይማር መምህር ያረጋል ነው። ከዛ እህታችን ስትማር ስትስቅ እሷንም ወላጅ አምጪ ትማትመጣለ እሷን ወላጅ አምጪ ብያችን እንደገና በሳቅ ብሎና እናታችን በጣም ሳቂታ ናት ለማለት ነው። በዚህ አጋጣሚ የአንድ ልብስ የለበሰች ትለይ ፊልተሩ ነው ይሄ ነገር። የብርቅዬ ጠላስ ብዬ ነበር የለበስኩት። ይደገም የቤቱ ዘመናዊ ስም ማን አለ? ቤት መቅዲ፣ እኔ መቅደስ፣ ህይወት፣ አለም፣ ጽጌ። ፍንጭት ማሚ የቤቱ ፍንጭት ማናት? አለም ሳቂስቲ አላመንሽም? ጽጌስ? ጽጌ የለችም አሁን። አለው እሺ ፕሮጀክት ናለ። ቀይ የለበሰችው ቆንጆ ናት።
የቤቱ አልቃሻ አለች ታላቅ እህታችን ሄለንዬ ቴንኪዩ። ኢቮዲያ ቴንኪዩ ሶ ማች እናመሰግናለን። ያቺ የምትሳሙ ግን ጠፋች። ጊፍቷ ደስ የምትለው ሀይርቷ ባጭርኝ ልብሱ ማነው የሚል አክሊል ቴንኪዩ በጣም የኮተቤ ሰዎችማ ሀይ ባያቸው አመሰግናለሁ። ጉልበተኛ ማነው ተደባዳቢ? ጽጌረዳ ጽጌ ታላቅ እህታችን። ቀጥሉስ ሂሚ ተደባዳቢ አይደለች። እኔ ተደባዳቢ ነኝ። ነኩኝ አይደለም እውነት ትምህርት ቤት አለም ተደባዳባለች። እናት አለም የድሮ ታሪክ ከትዳር በፊት ነው። እኔ በቦክስ ተመትቻ እንዲመጥቼ ሳቃችሁብኝ ሳቅ። ቴንክ ዩ ራኬብ። ቴንክ ዩ ራኬብ። ጌጅ የቤተሰብ ፍቅራችሁ ደስ ይላል። እናመሰግናለን በጣም ከተማለ ለእኔስ እንዳንቺ ማንም የለም። አጭር ማንጠቁ እኔ አይደለሁም ደፋሮች። ኧረ ተው በህዝብ ዘንድ ተወዳጅነት እንዲቀንስ። ናኒ ቴንክ ዩ ናኒ። ዘናጭ ማን ነው? እኔ ነኝ። እማ በዚህማ ዘናጭ ናት። እማ ዘናጭ ናት። ጽጌ ዘናጭ ናት። ቴንክ ዩ ሃን ቴንክ ዩ ሶ ማች። ምንድን ነው የለበሰችው ላይ ምንድን ነው? ወይኔ ቴንክ ዩ ሃን ቴንክ ዩ ኬክ። እንደዚህ የሚያማሩ ጊፍቶቹ ግን ሲያማምሩ። አንድ ደግሞ ድመት አለች ብቻዬን ሰሆን የተሰጠኝ። ከእናንተ ጋር ሰሆን ድመት የለም። ድመት የለችም። ቴንክ ዩ ሃን ሃን ነው የሚለው። ድመቷን ቀኸው መጠቻቸው ወይ ቴንክ ዩ ሃን በጣም ኮሚ ሰላምዬ ቴንክ ዩ። እንደዚህ አሁን ስንል ከነ ቤተሰብ ጊፍት እንዳይሉ እንጂ በድጋሚ የገባ ነው። በቃ ዛሬ ስራ በአጋጣሚ ትንሽ ክፍተት ስለነበረ ቤተሰብ ቤት ሳመት ነው የምትበላለጡት ይላል። ስስታም የለም ስማ። ኧረ ዝፈኝልን በማለት ዝፈኝላችሁ። የማን ልዝፈን? የማን ይሻላችኋል? ምረጡሽ። የማንን? ወንድም የለንም፣ ግን በጣም ብዙ ከስጋ ያልተወለዱ ወንድሞች አሉ። እውነት ለመናገር ዘመደ ብዙ ነን። ቴንኪዩ እናመሰግናለን። የፍቅር አዲስን ይላል፣ አስቴርን ይላል። ሞዴል ማን ነው? ሞዴል በቅርጽ ነው። ቴንኪዩ ፎቶ የሚወድ ማን ነው? እማ ፎቶ የሚወድማ ኧረ ብዙ መቅዲዎች የአብዱኪያር እንኳን ይከብደኛል። ዘፈን ያስቱ ዘፈን ይላቸው ግን ትንሽ ደግሞ ቀዘዝ ይላል በዚህ ሰዓት። ስኮራት ከመይ ሙዬ ቴንኪዩ ውዴ ቴንኪዩ እናመሰግናለን። ቀይ የለበሽ ሁሉ እንድንሄዳር ልኝ ላ ህዊ መልስጭ ከዚህ በኋላ ደከመኝ ነች። እስቲ ሲያችን ከስሩ ወይ ፈጣሪ ቀጥ
አልብቻለሁ ፎሎወሮቼ አልብቻለሁ። መሀል ትዳርና መሀል የሁለት ልጆች እናት ነኝ። ይኸው ማሻላ ብያለሽ። ቴንክ ዩ ብዙ ልጅ ያለው አለም መዝሙር ይሁን ይሻላል። ለማሚ ዝፈኑላት። አንቺን ከማን አወዳድሬ ላክብርሽ እናቴን ከማን አላብሰሽኝ የፍቅር ሸማ ላስተያይሽ ደሞ ከነማ እናቴን ከማን እናቴ ነሽ አለሜ ህመምሽ ነው ህመሜ ነሽ ለኔማ በሄድኩበት ከተማ። ማሚ አመሰግናለሁ። ልጆቼ ኑሩልኝ፣ ተባረኩ። አሜን። ማሂዬ ቴንኪዩ። ከሶስታችሁ ማሚ ስታምር እንዳይከፋኝ። ለምን ካንቺ መጣ? ካንቺ መጣ እኮ ነው ይብሉበት ታዲያ። አንቺ ለምትበላለጡት ይላል። ሁለት ዓመት አይደል? ካለምዬ ጋር እኔና ህዊ 4 ዓመት። ስምሪዬ ቴንኪዩ። እድሜያችሁ እሱ አይጠየቅም። እድሜና የገቢ ሁኔታ አይጠየቅም። እንካ ነው የሚለው። ቴንኪዩ። እናመሰግናለን። ፈቲያዬ ቴንኪዩ። እናመሰግን ነው የሚለው። ሄለንዬ ቴንኪዩ። ስምሪዬ ቴንኪዩ ሶ ማች። የወንድች ቴፕ የምትመስል ነገር ሶብዬ ቴንኪዩ። ስምሪ ቴንኪዩ። እናንተ ታመሰግኑ አንቺ ፎሎወሮች ናቸው ናቸው። አስሜ ቴንኪዩ። እጹብዬ ቴንኪዩ። አስኔ ቴንኪዩ። አስኔ አንቺ እንትን ነው እንዴ? አዳነች አቤቤ ቴንኪዩ። ያቢ ቴንኪዩ።